ሰላም ሰላም ውድና የተከበራችሁ ውድ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አለን። እግዚአብሔር ይመስገን። እግዚአብሔር ፈጣሪ አምላካችን ለዚህ ሰዓትና ለዚህ ስላደረሰን ክብርና ምስጋና ለመድኃኒዓለም ይሁን። እንዴት ናችሁ የኔ ውዶች? ደህና ናችሁ? ስራ፣ ጤና ሁሉ ሰላም አለን። እግዚአብሔር ይመስገን። እኔ ደህና ነኝ አለው። እግዚአብሔር የተመሰገነ ይሁን። ጠፋሁኝ አይደል? ያው እንግዲህ ታውቁታላችሁ የሰው ሀገር ስራ ያው አይመችም እና እግዚአብሔር ይመስገንና እንደ እድል ሆኖ በእርግጥ እኔ ጥሩ ቦታ ላይ ነው፣ ግን እግዚአብሔር የተመሰገነ ይሁን። ደህና ናችሁ? አለ። ናፍቃችሁኛል በጣም እውነት። እኔ እንጃ በጣም ቆይቻለሁ ደግሞ ቪዲዮ ከሰራሁኝ እና ውዶቼ፣ እህቶቼ፣ የማዳም ቅመሞች አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንዴት ናችሁ? ደህና ናችሁ ወይ? እናንተ ስታበረታቱኝ ነው እርስ በራሳችን ተደጋግፈን ትልቅ ደረጃ ላይ እንድንደርስ እግዚአብሔር ይርዳን እላለሁኝ። እና ዛሬ እንኳን የመጣሁበት ጉዳይ ምንድን ነው? በያላችሁበት በቃ እራሳችሁን ጠብቁ። የእናንተ መብትና ግዴታችሁን ደግሞ ማወቅ አለባችሁ። አትፍሩ። ምንም የሚፈጠር ነገር የለም። ስራችሁ በአግባብ ከሰራችሁ፣ ከእናንተ የሚጠበቅ ነገር ከሰራችሁ ሰዎቹም ጥሩ ናቸው የሚሆኑት እና ስለዚህ አዲሶችም ልትኖሩ ትችላላችሁ። እናንተን ደግሞ ያው እስከምትለምዱት ሊከብዳችሁ ይችላል። ግን ዛሬ እንደዚህ ልልበት የፈለኩት ምን መሰላችሁ? ጎረቤቴ ልጅ አለች የምትሰራ ማለት ነው። የሀገራችን ልጅ ናት። ፊት ለፊቴ ናት። እኔ ደግሞ ያው አወራለሁ ስልክ ተቀብያት። ያው ስትገናኙ አይወዱም አይደል ሰዎቹ። ግን አሁን የኔ አሰሪ ደግሞ ቤት ስለሌለች ቆሻሻ ስጥልም ምንም ስንል ያው እንነጋገራለን። ታውቃላችሁ መቼም እንግዲህ ያው ኢትዮጵያኖች ስንገናኝ ወሬ ማውራት ነው። ስለ ሀገርም ስለ ሁሉም ነገር እናወራለን እና አዋራታለሁ ልጅቷ እና ቤቱ ትልቅ ነው። ብቻዋን ነው የምትሰራው ሁሉም ነገር እና ትሰራለች። ከዛ በመሀል አመማትና 2 አመት ሳትጨርስ መሰለኝ በመሀል ላከቻት። ከዛ ማለት ተሳፍራ እዛ ታማ ሐኪም ቤት ውሰጂኝ ስትላት እምቢ አለቻት። እኔን ስታማክረኝ ለምን ውሰጂኝ አትያትም ስላት እምቢ አለችኝ አለች። እና ስላት በቃ አገር ቤት ሄድና ለተወሰነ ጊዜ